በህይወታችን ላይ የሚፈጠሩ ብዙ አሉታዊ ሁኔታዎች አሉ። በዋነኝነት ድካም፣ ህመም፣ ስቃይ፣ ተስፋ መቁረጥና የመሳሰሉት። እነዚህ አሉታዊ ሁኔታዎች በህይወታችን ላይ ሀፕን ሲያደርጉ እንዴት የእምነት ኃይልን ተጠቅመን በህይወታችን ላይ የተፈጠሩት እነኝን አሉታዊ ሁኔታዎች በብቃትና በጥበብ አዎንታዊ የሆነ ውጤት ህይወታችን ላይ መፍጠር እንዴት እንችላለን የሚለውን ርዕሰ ጉዳይ ዛሬ በዚህ ቪዲዮ አጋራችኋለሁ። ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቤተሰቦች፣ እኔ ጌታሁን ነኝ። በዚህ የዩቲዩብ ቻናል ላይ የራሴን ኤክስፒሪየንስ የራሴን ልምድ ተጠቅሜ ያሳካሁትን ስኬት ለእናንተ ያስተምራል ብዬ የማስባቸውን ቪዲዮዎች ሼር አደርጋችኋለሁ። ይህን የእምነት ኃይል የሚለውን ርዕሰ ጉዳይ በአራት ከፋፍለን እናየዋለን። አንደኛ ደረጃ ላይ እምነት ምንድን ነው የሚለውን እናያለን። በሁለተኛ ደረጃ ላይ ይህ የእምነት ኃይል እንዴት ይገነባል የሚለውን ማየት አለብን። በሶስተኛ ደረጃ ላይ ይህ የእምነት ኃይል እኔ እንዴት ነው ኤክስፒሪየንስ ያደረኩት፣ የኔ ልምድ ምን ይመስላል፣ ያሳካሁትስ ያገኘሁት ውጤትስ ምን ይመስላል የሚለውንም አጋራችኋለሁ። በመጨረሻ ደረጃ ይህን የእምነት ኃይል ማሳደጉ ተግባራዊ ማድረጉ በእኛ ህይወት ላይ የሚያመጣው አዎንታዊ ውጤት ምንድን ነው የሚለውንም በደንብ እናያለን ማለት ነው። ወደ መጀመሪያው ሀሳብ ስንመጣ ይህ የእምነት ኃይል ትርጉሙን ስንመለከት ከብዙ አንግል መተርጎም እንችላለን። ነገር ግን ለዚህ ቪዲዮ ይመጥናል ብዬ ያሰብኩት እምነት ማለት በአንድ ሀሳብ ላይ ለምሳሌ በዓላማችሁ ሊሆን ይችላል፣ በህልማችሁ ሊሆን ይችላል፣ ወይም ደግሞ አሳካዋለሁ አደርገዋለሁ ብላችሁ በሀሳባችሁ እሳቤ ላይ ያላችሁ የእርግጠኝነት ወይም የጉርጠኝነት ስሜት ነው። ይህን ብዙ መጽሐፎችም አንድ ባልተፈጠረ ነገር ላይ ኢማጂን ባደረግነው ነገር ላይ ያለን የእርግጠኝነት ስሜት እምነት ነው ይላሉ ብዙ መጽሐፍቶች። ስለዚህ ሀፕን ባልሆነ ነገር ላይ ገና ወደፊት በሚፈጠር ነገር ላይ ያለን የእርግጠኝነት የቁርጠኝነት ስሜት እምነት ነው እንላለን። ስለዚህ እናንተም እዚህ ጋር ራሳችሁን ፈተሻሉ። አሳካዋለሁ አደርገዋለሁ ብላችሁ ያቀዳችሁት የሆነ ነገር አለ። እዛ ያቀዳችሁት ነገር ላይ ምን ያህል ነው እስቲ እርግጠኛ የሆናችሁት? ምን ያህል ነው ቁርጠኛ የሆናችሁት? ምን ያህል ነው ግልጽ የሆነ ኢሜጅ አይምሯችሁ ውስጥ የተፈጠረው ማለት ነው? ወሳኝ እሳቤ ነው። ይህ እሳቤ ባይዘ የሆነ ገና ሀፕን ያልሆነ እርግጠኛ ሆናችሁ ስትገኙ ያ እምነት ይባላል። ይህንን በምሳሌ ላስረዳችሁ። ለምሳሌ እነ ኔልሰን ማንዴላን ማንሳት እንችላለን። ኔልሰን ማንዴላ 27 ዓመት ሙሉ በእስር ቤት የቆየው ለምንድን ነው? አንደኛ 27 ዓመት ሙሉ በእስር ቤት የቆየበት ዓላማው ምንድነው? እሱ ስለ ነፃነት ነው። በቃ ነፃ እንደሚያወጣ ጥቁሮችን ነፃ እንደሚያወጣ እርግጠኛ ስለሆነ በሰዓቱ ነፃ አላወጣም ማለት ነው። ስለዚህ ነፃ እንደሚያወጣ እርግጠኛ ስለሆነ 27 ዓመት የታሰረለት ዓላማ ነበር ማለት ነው። ስለዚህ ያ ዓላማ ምን ነበር? የሱ ነፃ ማውጣት ነው። ነፃ እንደሚያወጣ እርግጠኛ ነበር ማለት ነው። ይህ እምነት ነው። ካመነው እምነት ጋር ያለው ተያይዞ ያለው ኃይል ደግሞ ብዙ ተአምራቶችን በህይወት ላይ እንደሚፈጥር ባይዞ በግልጽ ማየት እንችላለን። ሁለተኛ ምሳሌ ልጨምርላችሁ። ኦፕራ ዊንፍሬን ተመልከቱ። የደረሰባት ትችት፣ የደረሰባት ተግዳሮት፣ የደረሰባት ሪጀክሽንን ተመልከቱ። ነገር ግን እሷ ከዛ ከደረሰባት አሉታዊ ሁኔታዎች ጀርባ ያለውን ፖዚቲቭ ኢምፓክት መፍጠር እንደምትችል በደንብ ተመልክታ ነበር ማለት ነው። ኃይለኛ እንደሆነ ጀግና እንደሆነ ትልቅ ተጽዕኖ መፍጠር እንደምትችል ውስጧን አሳምና ነበር ማለት ነው። ከረንትሊ ኦፕራ ዊንፍሬ ያለችበትን ስታተስ ተመልከቱ። ዋው አሜዚንግ! ገባችሁ? ስለዚህ እምነት ማለት በሆነ ሀፕን ባልሆነ ነገር ላይ ኢማጂን ያደረጋችሁት ነገር ላይ ያላችሁ የቁርጠኝነት ስሜት ማይንድ ዩ። እዚህ ጋር አንድ ማሰብ ያለባችሁ ነገር እናንተስ ያለማችሁት ህልም ላይ ያሰባችሁት እሳቤ ላይ ምን ያህል እርግጠኛ ናችሁ? ምን ያህል ቁርጥ ያለ ሀሳብ ባይምራችሁ ይዛችኋል የሚለው አሳይመንቱ ለእናንተ ነው ማለት ነው። እነዚህ አሁን በምሳሌ የጠቀስኩላችሁ ሰዎች
እርግጠኛ የሆኑበት ነገር ላይ አሳክተዋል ማለት ነው። በሁለተኛ ደረጃ ላይ የምናየው ይህ የእምነት ኃይል እንዴት እገነባዋለሁ። አሁን በምሳሌ ቅድም ነግሬያቸዋለሁ። ኔልሰን ማንዴላ፣ ኦፕራ ዊንፍሬ እንደዚህ አይነት የእምነት ኃይልን ተጠቅመው ህይወታቸውን ሚራክል ያደረጉ ሰዎች ናቸው። እኛስ ይህን የእምነት ኃይል እንዴት ውስጣችን ማስረጽ እንችላለን የሚለውን ስንመለከት እኔ ራሴ የተጠቀምኩት እና የሰራልኝን አንድ ፕሪንሲፕል ልንገራችሁ። ይህ ፕሪንሲፕል አውቶ ሰጀሽን ይለዋል። ብዙ መጽሐፎችም ይህን አውቶ ሰጀሽን ለሰዎች በጣም ሪኮመንድ ያደርጋሉ። ለምሳሌ ናፖሊዮን ሂል የጻፈው መጽሐፍ ላይ ቲንክ ኤንድ ግሮው ሪች የሚለው መጽሐፍ ላይ ስለ አውቶ ሰጀሽን ይሄ ለራስ መንገር፣ ከራስ ጋር ጉባኤ መግባት፣ ለራስ መወያየት፣ ያሰብከውን ያለምከውን እንዲሳካል የምትፈልገውን ነገር ጽፈህ በደንብ ለራስ መናገር። በተለይ ጠዋትና ማታ ቢሆን በጣም ይመረጣል። ጠዋትና ማታ የሚሆንበት ምክንያት ሌላ ቀን የሆነ ቪዲዮ ሰራላችኋለሁ ስለሱ ማለት ነው። ጠዋትና ማታ ያሰብነውን ነገር ደጋግመን የምንልበት ዋነኛ ምክንያት ምን እንደሆነ ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ ይሄ አውቶ ሰጀሽን ከራስ ጋር መወያየት ወሳኝ ኢንትረስትድ የሆነ ነገር ነው። ባይዘ የሆነ ያለማችሁት ነገር ውስጣችሁ ሰርጾ እንዲገባ ልታሳኩት የምትፈልጉት ነገር፣ በተለይ ይሄ ወላዋይ የሆነ ማንነት ካላችሁ ይሄን ነገር ብታደርጉት በጣም ትጠቀሙበታላችሁ። ምክንያቱም እኔ እንደዛ ስላደረኩ እኔ ዩኒቨርሲቲ ያለው ሌክቸረር መሆን ነበር አላማዬ። ያ ግን ፌል ሆነ። ለምንድነው ፌል የሆነው? አሁን ላይ ስመለከተው ሳጠናው ለራሴ የጻፍኩት አላማ አልነበረኝ። ጀስት በሀሳብ ደረጃ ብቻ ሌክቸረር መሆን ፈልጋለሁ ብዬ ስንቀሳቀስ ነበር ማለት ነው። ዋንስ አፖን ታይም ላይ ያ ነገር ፌል አደረገ። ግን እንደዚያ ፌሌሪቲ እንዳይገጥማችሁ ይህን ለራስ መንገር አውቶ ሰጀሽን የሚለውን ሀሳብ ደጋግማችሁ ያሰባችሁትን ነገር እንዲሳካላችሁ የምትፈልጉትን ነገር እርግጠኛነት ስሜት በውስጣችሁ እንዲፈጠር ደጋግማችሁ መናገር። ይሄ ውስጠ ህሊና ወይም ሰብኮንሽስ ማይንድ የምንለው የአእምሯችን ክፍል ውስጥ ሀሳቦች እንዲታተሙ ማለት ኢንሴንስ ወደ እምነት እንዲቀየሩ የሚያስችለን አንዱ ቴክኒክ ነው ማለት ነው። ስለዚህ እኔ ምን ነበር ያደረኩት? የራሴን የሆነ ድሪም ቡክ አዘጋጀው መጀመሪያ ማለት ነው። እዚች ድሪም ቡክ ላይ ላሳካ የምፈልገውን ነገር ጽፍ። ለምሳሌ እኔ እንዲሳካልኝ የምፈልገው ነገር በሰዓቱ በወቅቱ የራሴን የሆነ ድርጅት የራሴን የሆነ ቢዝነስ ቢውልድ ማድረግ መክፈት ነበር እና እዚች ሚኒ ቡክ ላይ ጽፌ ጠዋትና ማታ ቅድም እንዳልኳችሁ ድምፄን ከፍ አድርጌ ነበር ስናገር የነበረው ለራሴ። ለምንድነው ያ የሚሆንበት ምክንያት? ውስጥ ህሊናዬ ወይም እዚህ ሰብኮንሺየስ ማይንዴ ውስጥ ህልሜ ፕሪንት እንዲሆን እንዲታተም ስለፈለኩ። እንዲታተም የፈለኩበት ዋና ዓላማ ደግሞ ባለምኩት ህልም ላይ ቁርጠኛ እርግጠኛ መሆን ስለምፈልግ ነው። አለበለዚያ እንደዛም አልሆን ከሆነ ወላዋይ የሆነ ስሜት በውስጤ ስለሚፈጠር ያንንም ስለሚይዝ አንዱም ነገር ላይ ረጋ ብዬ ሳልወስን ህይወቴን እድሜንም ዝም ብዬን ማባክነው ማለት ነው። እንደዚህ አይነት ስሜቶች እንዳይፈጠሩ ስለምፈልግ የግድ ያለምኩት ህልም ላይ ያሰብኩት ሀሳብ ላይ ግልጽ የሆነና ቁርጠኛ እርግጠኛ የሆነ የእምነት ስሜት እንዲፈጠርልኝ ስለምፈልግ እንደዛ አደርግ ነበር ማለት ነው። እውነትም ይሄ ህግ በጣም ተመችቶኛል። ስጀምረው አካባቢ ላይ የሆነ የማይመች ነገር አለው፣ ኮንፈርት አይሰጥም። ነገር ግን ደግመን ስናደርገው ሀቢት ነው የሚሆነው። ስለዚህ ስትጀምሩት አካባቢ እንዳልኳችሁ ኮንፈርት ላይሰጣችሁ ይችላል። ነገር ግን ጨከን በሉና ደጋግማችሁ ለራሳችሁ እንዲሳካላችሁ የምትፈልጉትን ነገር ድምፃችሁን ከፍ አድርጋችሁ በማንበብ ብትናገሩ እርግጠኛ ነኝ በጣም ትልቅ ለውጥ አመጡበታላችሁ ብዬ አስባለሁ። በሶስተኛ ደረጃ ላይ ዛሬ በዚህ ቪዲዮ ላጋራችሁ የምፈልገው ነገር የኔ ኤክስፒሪየንስ ምን ይመስላል። የኔ ኤክስፒሪየንስ እንግዲህ እንደገለጽኩላችሁ ላሳካ የምፈልገውን ነገር በሚኒ ቡክ ላይ ነው ያዘጋጀሁት እና ጠዋትና ማታ ድምፄን ከፍ አድርጌ ለራሴ እናገር ነበር። ባይዘ አሁን ያልኳችሁ እኔ የራሴን ድርጅት እንድከፍት ረዳኝ ብዬ ያልኳችሁ አንዱ ድርጊት ነው እና ብዙ ነገሮችን ነው ባይዘ እኔ በህይወቴ ላይ የቀየርኩት። አንደኛ ፐርሰናሊቲ የደረሱ ቀይሬዋለሁ። ብዙ በፊት ቅልቅል ያልኩ ተናዳጅ
ተስፋ ምቆርጥ ወላዋይ ነበርኩኝ እና አሁን ላይ በተቻለ አቅም ረጋ ያለ ማንነት እንድገነባ ረድቶኛል። እንዲሁም የራሴን ቢዝነስ ራሱ ረን እንዳደርግ ረድቶኛል። ፕላስ ደግሞ መጽሐፍ ራሱ ረጋ ብዬ እንዳነብ እውነትን እንድከተል የረዳኝ እንደዚህ አይነት ማንነት ቢውልድ እንዳደርግ ረድቶኛል። የኔ ኤክስፒሪየንስ ይሄ ነው። በመጨረሻ በዚህ ቪዲዮ ላይ ላጋራችሁ የምፈልገው ጉዳይ ምንድነው? እሱ ይህን የእምነት ኃይል ማሳደጉ ተግባራዊ ማድረጉ ለኛ ያለው ጥቅም ምንድነው? ማወቅም ያለባችሁ ፓርት ይሄ ነው። ምክንያቱም የእምነት ኃይልን ማዳበሩ በህይወታችን ላይ የሆነ አዎንታዊ ለውጥ ካልፈጠረ ትርጉም አልባ ነው አይደል እንዴ? ስለዚህ የሆነ አዎንታዊ ውጤት በህይወታችን ላይ ሀፕን እንዲሆን እንፈልጋለን እና ከመጀመሪያ ጀምሮ ስነግራችሁ እንደነበረው የእምነት ኃይል ያሳደጉ ሰዎች በጣም ብዙዎቹን ሪሰርች ብታረጉ ስኬታማ የሆነ ህይወት አላቸው። ከላይፍ አንጻር፣ ከቢዝነስ አንጻር፣ ከፐርሰናሊቲ አንጻር የእምነት ኃይልን በደንብ የተጠቀሙ ሰዎች ስኬታማ ሆነዋል ማለት ነው። ስለዚህ የእምነት ኃይልን ማሳደጉና ተግባራዊ ማድረጉ በህይወታችሁ ላይ የምትፈልጉትን እንዲሳካላችሁ የምትፈልጉትን ነገር ጥሩ በሆነ መልኩ ታይማችሁን ቆጥባችሁ ፐርሰናሊቲያችሁን አሳድጋችሁ ብዙ ስኪሎችን ዲቨሎፕ አድርጋችሁ እነኛ መጀመሪያ መግባሪያ እየጠቀስኩላችሁ አሉታዊ ሁኔታዎች ሲገጥሟችሁ ጥሩ በሆነ ማንነት እንድታልፉ በጥበብ በተሞላበት እና በብቃት ማለፍ እንድትችሉ ይረዳችኋል። በቀላሉም ተስፋ አትቆርጡ። ድካም፣ ህመም፣ ትችት ሲገጥማችሁ ራሱ የመቋቋም ኃይል በቀላሉ ተስፋ ያለመቁረጥ ማንነትን እንድትገነቡ ይረዳችኋል፣ ያበረታታችኋል። ክቡራትና ክቡራን በዛሬ ቪዲዮ የእምነት ኃይልን ተጠቅመን በህይወታችን ሀፕን የሚሆኑትን አሉታዊ ስሜቶችን እንዴት በተአምር ማለፍ እንደምንችል በተወሰነ መልኩ ከራሴ ኤክስፒሪየንስ ጋር አጋርቻችኋለሁ። ይህ ቪዲዮ ከወደዳችሁት ላይክ አድርጉት። ሌላ ቪዲዮ እንዲሰራላችሁ የምትፈልጉት ርዕሰ ጉዳይም ካለ ኮመንት ሴክሽን ላይ ጻፉልኝ፣ እመልሳለሁ። በሌላ ቀን ሌላ ቪዲዮ እንዲደርሳችሁ ከፈለጋችሁ ይህን የዩቲዩብ ቻናል ይጠቅመኛል ብላችሁ ካሰባችሁ ብቻ የሰብስክራይብ በተኑን ተጫኑ። በቀጣይ ሌላ ቪዲዮ በሌላ ርዕስ ከራሴ ህይወት ጋር እያገናኘው ለኔ የጠቀመኝ ለእናንተም ይጠቅማል ብዬ ያሰብኩትን ጉዳይ እዤላችሁ መጣለሁ። ለሁላችንም ሰላምና ጤና ይብዛልን።